ማልበል ስምህን? ኃይለ ማርያም ወንድሙ ይባላል። እሺ በቅድሚያ እንኳን አብሮ አደረሰ። የእናንተ ማህበር ምንድነው? እንደዚህ ያመነ የተጠመቀ ይድናል ይላል። በተለይ ደግሞ ሰውን በውሃ እንደዚህ እያረካችሁ ነው፣ በጣም የደረቀውን ጉሮሮ እያረካችሁ ነው። ምንድነው የዓላማ ዋና ምንድነው? ዋና ምክንያት ያው በየዓመቱ የጥምቀት በዓል ይከበርና ለምን እንደዚያ እናደርግም በሚል ተሰባስበን አካባቢውን በሙሉ የኛ ማህበር ብቻ ሳይሆን ሌሎችም በዚያ አካባቢ የነበሩ ስለ እምነታቸው ግድም ያልነበራቸው ሰዎች በሙሉ ነቅተው ነው አካባቢውን በሙሉ ያስዋቡትና የዛ ድምር ውጤት ነው ብዬ ነው የምገምተውና በዓሉ ለኔም ለራሴ እዚህ ነው ያልኩት የትም አልሄድኩም በጣም ነው የደመቀብኝና ብዙ ሰው ማለት ዘፈን ምናምን የነበረ ዘፈን የሚዘፍኑ የሚደንሱ ሰዎች ነበሩ ከበዓሉ በተቃራኒ ማለት ነው። አሁን ግን እነዛው ሁሉ ሰዎች ሲዘምሩ ነው የምታያቸው እና የዛ ድምር ውጤት ይመስለኛል። እሺ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከእናታችን ልጀምር ስሞትን? አጸደ ተሰማ። እሷስ አገርነሽ ገነት። እሺ በዓሉ እንዴት ነው? ከስንት ሰዓት ጀምሮ አከበራችሁት? የማንን ታቦት አስገባችሁ? የራጉኤልን። አሁን ወደዚህ ጨርሳችሁ የመጣችሁ ነው? አዎ። እዚህ ደግሞ የአማኑኤል እያለፈ ነው። እንዴት ነው? ሁለት ልብ አልሆናችሁም? አሁንም እሱንም ልንደሰት ልናየር እንዴት ነው በዓሉ? ከሌላው ጊዜ በጣም ሰው በዝተዋል። እንደገና ብዙ ወጣቶች ልብሳቸው ላይ እንደዚህ የቤተክርስቲያን ጥቅስ መጽሐፍ ቅዱሳዊ አድርገው ምን ተሰማዎት? ከድሮስ በጣም የዘንድሮ ነገር እንጃ እኔ በእድሜ እንደ ዘንድሮ አላየሁም። በጣም የተደሰትኩት በጣም ደስ የሚል ነው። ዘለቄታውን ያሳምርልን እግዚአብሔር ዘለቄታውን ያሳምርልን እንጂ በጣም ቆንጆ ነው። እስቲ በወጣታይን ደግሞ እንዴት ነው? እስቲ እናታችን እንግዲህ ብዙ አመት አሳልፈዋል ጥምቀት። አንቺ ምን ታየሽ ከበፊቱ? አሁን ደስ ብሎሻል? በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ወጣቱን እግዚአብሔር ይባርከው ነው የምለው። ምን አይተሻል የተለየ? በህይወቴ እንጃ እኔ የማረሳው ነገር ነው። ፍጻሜውን ያሳምርልን ነው የምለው። በተለይ እንደዚህ ልብሳችሁን ከዚህ በፊትም እንደዚህ ተለብሻለሽ ጥለት ልብስ? ከዚህ በፊት ሳይሆን ያው አሁን ሁኔታው ኮንዲሽኑም ደስ ስላለኝ እንጃ እንዴት እንደሆነ አላውቅም። ውስጤ ተቀብሎኝ ደስ ብሎኝ ነው ያደረኩት። ከአንቺ ልጀምርና በውጭ ያሉ ኢትዮጵያኖችን ምንድነው በዚህ በዓሉን አስመልክተሽ የምታስተላልፊ? ከዛ እናታችን ይፈጽሙልናል። ያው አብዛኛውን ውጭ ያሉት እንደዚህ አያውቁም ስለ ኢትዮጵያ ውስጥ የሰረጸ እምነት እንዳለን ኢትዮጵያ ለእግዚአብሔር የተሰጠች እንደሆነች አያውቁም አብዛኞቹ። እምነታችን ምን እንደሆነ ሰርተው ቢያውቁ ደስ ይለኛል። ስለ እምነታችን ቢያውቁ ማለት ነው። እናታችን ደግሞ አጠቃላይ የሚያስተላልፉት መልእክት ካለ በዚሁ እንቋጭ። አዎ እግዚአብሔር መጨረሻውን ያሳምርላችሁ። የጀመራችሁትን አስተከረም ማቆን ከሌለኛ ውጭ ላሉ ኢትዮጵያኖች ይሄንን በየቤታቸው ለሚመለከቱ ምንድነው ከኢትዮጵያ ሆነው እንግዲህ በባዕድ ሀገር ሆነው ይሄንን ላላገኙ እድሉን እንደው ይምጡ ነው ወይስ ምንድነው የሚሉት? ይምጡ፣ ይደሰቱ ባሉበትም ይሄንን አይተው ይደሰቱ። እንደዚሁ ሃይማኖታችን በያለበት ይደነቅ ይመርልን። ይሄንን ነው። ልብ አመሰግናለሁ። መልካም ቤት ምንድነው የሚጠብቃቸው? አሁን እንግዲህ የዓመት በዓል ዳቦ ወጡ በየአይነቱ ጠላ ቄጠማው ተጎዝጉዞ በደስታ ይጠብቀናል።